በበረሃ ውስጥ በአንድ ወቅት በአንድ ሩቅ መንደር ሁለት ባለሙያዎች ይኖሩ ነበር፣ ጄምስ እና አሌክስ። ሁለቱም ጓደኛሞች ሲሆኑ በጭቃ የተለያዩ ቅርጻ ቅርጾች ማለትም አሻንጉሊት፣ ድስቶችን፣ እንስራዎችን እንዲሁም የምግብ መመገቢያ ሳህኖችን ይሰሩ ነበር። ያም ሆነ ይህ አካባቢዋ ትንሽ መንደር ከመሆኗ የተነሳ ጄምስ እና አሌክስ ለስራቸው የሚያገኙት ገንዘብ በጣም ትንሽ ነበር። የመንደሯ ሰዎች በቂ የሚከፍሉት ገንዘብ አልነበራቸውም። ግን ጄምስ እና አሌክስ አያጉረመርሙም፣ ማለት በጣም አያማርሩም። ኦ ጄምስ፣ በአንድ ጊዜ አንድ ነገር ብቻ ላይ ብታተኩር መልካም ነው። ታውቃለህ፣ በአንድ ጊዜ ሁሉንም መስራት አትችልም። አታስብ አሌክስ፣ የሁሉንም ሰዎች ትዕዛዝ በአንድ ጨርሰዋለሁ፣ እናም ብዙ ገንዘብ እሰራለሁ። የሚያሳስብህ ነገር ይገባኛል። ይሁን እንጂ ስራህን በቀጠሮ ቀን ማድረስ ካልቻልክ ችግር ውስጥ ነው የምትገባው። ያ ደግሞ እኔን በጣም እያስጨነቀኝ ነው። አትጨነቅ አሌክስ፣ እወጣዋለሁ። አሌክስ በትኩረት የሚሰራ ባለሙያ ሲሆን በእያንዳንዱ ጊዜ አንድ ቅርጽ በመስራት በጊዜ ተግቶ ለማስረከብ ይሰራል። ታዲያ ይህ አይነቱ ዘዴው ስራው ላይ ፈጽሞ እንዲያተኩርና በጊዜ ስራዎቹን እንዲያስረክብ ረድቶታል። በተቃራኒው ጄምስ በአንድ ጊዜ ከአቅሙ በላይ ብዙ ትዕዛዞችን በመቀበል ለመስራት ይሞክራል። ነገር ግን በተፈለገው ሰዓት ሊያስረክብ ባለመቻሉ ደንበኞችን በተደጋጋሚ ያስቀይማል። አንድ ጊዜ ወደ መንደራቸው የተወሰኑ ጎብኚዎች መጡ። ዋው ይገርማል፣ በጣም ያምራሉ። ለመሆኑ ዋጋው ስንት ነው? 2 የብር ሳንቲም ብቻ ነው እመቤት። ምን? ቆይ እንዴት? ይህ ዋጋ ለዚህ ስራ በጣም ያንሰዋል አይመስልህም? አዎ ልክ ነሽ። ነገር ግን የዚህ መንደር ሰዎች ከዚህ በላይ የመክፈል አቅሙ የላቸውም። እኔ ደግሞ እነሱን ከማስከፍላቸው የበለጠ አንቺን አላስከፍልሽም። በእውነት ታማኝነትን ወድጀዋለሁ። እናም ላስተያየት ያህል ከበረሃው በስተማዶ አንድ ከተማ አለ። እነዚህ ስራዎችን እዛ ከዚህ በተሻለ ገንዘብ መሸጥ እንደምትችል አምናለሁ። ኦ እውነትሽን ነው? እንደዛ ከሆነ እስኪ ላስብበት። አመሰግናለሁ። ልጅቱ 2 የብር ሳንቲም በመክፈል የዝሆኖቹን ቅርጽ ገዝታ አመስግናው ሄደች። ጄምስ የደከመ ትመስላለህ። አዎ ልክ ነህ። ለ2 ምሽት አልተኛውም ነበር፣ ግን አሁን ሁሉንም ስራዬን ስለጨረስኩ ደስ ብሎኛል። ደስ ስላለህ ደስ ብሎኛል። እኔ ምልህ ለምን ግን ቅርጻ ቅርጾቻችንን ከትልቁ ከተማ ወስደን በመሸጥ ብዙ ገንዘብ አናገኝም? ምን ታስባለህ? አዎ ልክ ነህ። እዚህ ምንም አይነት ትርፍ እያገኘን አይደለም። በዛ ላይ የስራ ጫና አለብን። እናም ሀሳብህን ተቀብየዋለሁ። ግን እንዴት ነው ይህንን ትልቅ በረሃ የምናቋርጠው? ነጋዴዎች በዚህ በረሃ ብዙ ጊዜ እያቆራረጡ ሲነግዱ አይቻሉ። በጣም ብዙ ግመሎችና ሰረገላዎችም አሏቸው። እንዲያውም ነገ የሚሄድ አንድ የነጋዴዎች ቡድን አለ። እናም ለምን ከእነሱ ጋር በረሃውን አብረን አናቋርጥም? ልክ ነህ፣ እስማማለሁ። በትልቁ ከተማም ብዙ ቆንጆ ሴቶች እንዳሉ ሰምቻለሁ። ምናልባትም እዛ ለእኔ ሚስት የምትሆን አገኝ ይሆናል። ማን ያውቃል፣ እዛ ደስተኛ ይሆናለሁ። ስለዚህ ተስማምቻለሁ። ጥሩ፣ እንደዛ ከሆነ በቃ እረፍት አድርግ እና ነገ በጠዋቱ ከነጋዴዎች ጋር ጉዞ እናደርጋለን። በዚያ ምሽት ጄምስ እና አሌክስ ሰላማዊ እንቅልፍ ተኙ። በሚቀጥለው ቀን ማለዳ ጋሪያቸውን በልዩ ልዩ ቅርጻ ቅርጽ ውሃና ምግብ ሞሉ። ይህም ጉዟቸውን አስቸጋሪ እንዳያደርግባቸው ይረዳቸዋል። ጉዟቸውን በመልካም ሁኔታ ተጀመረ። አሌክስ እና ጄምስ በትልቁ ከተማ ውስጥ ትልቅ ተስፋ አድርገዋል። በመንገዳቸው ላይም እንዴት ብዙ ገንዘብ እንደሚያገኙ፣ ተጨማሪ ሙያ እንዴት እንደሚማሩ ይወያያሉ። አሌክስ እና ጄምስ ለቀናት ተጓዙ። ነገር ግን የበረሃው ሙቀት ከአቅም በላይ ነበር። ኦ ምን እየተፈጠረ ነው? ቆይ ይሄ ሙቀት ሁሌም እንደዚህ ነው ማለት ነው? ይመስለኛል። እኔም መቋቋም ከምችለው በላይ ነው የሆነብኝ። ለማንኛውም ውሃ ያስፈልገኛል። እሺ፣ ግን ያለን ውሃ ትንሽ እንደሆነ አትርሳ። አብዛኛው በሙቀት ምክንያት ተኖ አልቋል። ሰዎች ግን እንዴት ነው ያለ ውሃ የምንዘልቀው? ደግሞ ከፊታችን የ2 ቀን መንገድ ይጠብቀናል። እኔ አንድ ሀሳብ አለኝ። ለምን መሬቱን ቆፍረን ውሃ እናወጣም? በደንብ ጠልቀን ከቆፈርን የሆነ ቦታ ውሃ የምናገኝ ይመስለኛል። አዎ ልክ ነው ሲሉ ሁሉም ሀሳቡን ተቀበሉት። ተጓዦቹ ግመሎችን በአንድ ቦታ አቁመው በአንድ ላይ መቆፈር ጀመሩ። ለሰዓታትም ቆፈሩ፣ ግን ምንም አይነት ውሃ ሊያገኙ አልቻሉም። ይመስለኛል እዚህ ቦታ ላይ ውሃ የለም። እዚህ ውሃ ማግኘት የማይቻል ነው።
ጄምስ፣ አስቸጋሪ ሊሆን ይችላል፣ ነገር ግን የማይቻል አይደለም። ቀስ በቀስ ተጓዦቹ መቆፈራቸውን አቆሙና ወደ ጋሪያቸው በመሄድ ማረፍ ፈለጉ። ትንሽ እረፍት አድርጌ የማግዝ ይሆናል። አዎ ጄምስ፣ እኔም በጣም ደክሞኛል። የተወሰነ እረፍት ባድረግ ይሻላል። በቃ እናንተ ረፉ፣ እኔ መቆፈሬን ልቀጥል። ተጓዦቹ የሙቀቱ ኃያልነትና ድካም ተጨማምሮ በአንዴ ኃይለኛ እንቅልፍ ወሰዳቸው። ከጥቂት ጊዜ በኋላ አንደኛው ተጓዥ ወደ ጄምስ መጥቶ ጉብዝናን ሳላደንቅ ማለፍ አልችልም፣ ነገር ግን በዚህ ቦታ ውሃ የምናገኝ አይመስለኝም። ግን አታስብ፣ እኔ የት እንደምናገኝ ያውቃለሁ በማለት ወደ ሌላ ስፍራ ወስዶ አሳየው። ጄምስም በአዲስ ሞራልና ትጋት መቆፈር ጀመረ። ይሁን እንጂ ምንም አይነት ውሃ ሊያገኙ አልቻሉም። ከቆይታ በኋላም ሌላኛው ተጓዥ መጣ። ስማ ጄምስ፣ እዚህ እንድትቆፍር የነገረ ማን ነው? ይህ ቦታ ውሃ የለውም፣ ግን እኔ የት ውሃ እንደሚገኝ ያውቃለሁ። ተከተለኝ በማለት ይቆፍርበት ከነበረው አጠገብ አመላክቶት ወደ ጋሪው ለመተኛት ሄደ። ጄምስም መቆፈር ጀመረ፣ ግን አሁንም ሌላ ሰው መጥቶ ሌላ ቦታ እንዲቆፍር ሐሳብ አቀረበለት። ጄምስም ሐሳቡን በመቀበል አዲስ ቦታ ላይ መቆፈር ጀመረ። አሁን ጄምስ መቆፈር ከጀመረ ረዥም ሰዓታት ሆኖታል፣ ግን ምንም አይነት ውሃ ሳያገኝ ቦታው በሙሉ ጉድጓድ ብቻ ሆነ። አሌክስ ከተኛበት ሲነሳ በጣም ደነገጠ። ጄምስ፣ ምንድን ነው የምትሰራው? ውሃ እየፈለግኩ ነበር። ታዲያ እነዚህ ተጓዦች ውሃ የማገኝበትን ሲጠቁሙኝ እኔም ስቆፍር እዚህ ደረስኩ። ቢሆንም ግን ምንም አይነት ውሃ የለም። ውይ ጄምስ፣ ለመሆኑ ምን ያህል ጊዜና ጉልበት እንዳባከንክ ተገንዝበዋል? እስኪ ለመሆኑ እስካሁን የቆፈርካቸውን ጉድጓድ እና ጥልቀታቸውን ተመልከት። አየህ፣ አንዱን ጉድጓድ ብቻ በጥልቀት ቆፍረ ቢሆን እስካሁን ውሃ ታገኝ ነበር። ይኸውልህ ወዳጄ፣ የሁሉንም ሰው አስተያየት እየሰማ ትኩረትን ማጣት የለብም። አዎ ልክ ነህ ጓደኛዬ፣ እስካሁን ትኩረት አላደረኩም ነበር። ከዚህ በኋላ አስተካክላለሁ። አሌክስ ተጓዦችን ሰብስቦ አንድ ጉድጓድ ብቻ እንዲቆፍሩ ነግሯቸው በአንድ ላይ መቆፈር ጀመሩ። ከተወሰነ ቁፋሮ በኋላም በመጨረሻ ውሃ አገኙ። በዚህም በጣም ተደሰቱ። ተጓዦቹ ያገኙትን ውሃ ጠጥተው ሲያበቁ እንስራዎቻቸውን በውሃ ሞልተው ጉዟቸውን ቀጠሉ። በሁለተኛው ቀንም ከከተማ ደረሱ። እንደታሰበውም ጄምስና አሌክስ ጌጣጌጣቸውን በጥሩ ገንዘብ ሸጡ። የከተማውም ነዋሪዎች ሙያቸውን በጣም አደነቁ። ወዲያውም ሀብታሞች ሆኑ። በስራቸውም ሌሎች ባለሙያ ቀጥረው ቅርጻቅርጾችን በሰፊው ማምረት ቀጠሉና በሀገር ውስጥ እንዲሁም በውጭ ሀገሮች ይሸጡ ጀመር። አሁን ጄምስ ጥሩ የህይወት ትምህርት ተምሯል። ኦ ይገርማል! አሁን ላይ እኔ ስኬታማ የሆንኩት ትኩረቴን ሁሉ በአንድ ስራ ላይ በማድረጌና ጠንክሬ ስለሰራው ነው።